መጽሐፍ ቅዱስ ለእግዚአብሔር ስም አውጥታ የተናገረች ሴት አጋር ትባላለች። ታስታውሱ ከሆነ በአብርሃምና ሳራ ታሪክ ላይ ሳራ መካን ሆና ለረጅም ጊዜ ቆይታ በዚህ ምክንያት ብዙ ትግስቷ ተፈትኖ ነበርና መጨረሻ ላይ ከገረዷ እንዲወልድ ጠየቀችው ከአጋር ማለት ነው እና ዘር እንዲተካ ጠየቀችው። ቅዱስ ኤፍሬም ሶርያዊ በዚያ ዘመን የመካንነት ከወንዲሁን ከሴት መለያ ስለሌለ ያንንም ለማወቅ አንድ ዘዴ መጠቀሟ ነው ይላል። ያም ሆነ አጋር ጸነሰች ማለት ነው። ልክ ስትጸንስ ግን ጸባይዋ ተቀየረባት እና አመናጨቀቻት። እንደ መቤት ማክበር ትታ እንደ ራሷ እንደ መቤት መሆን ጀመረች። በዚህ ጊዜ አስወጣልኝ አለችው አብርሃምን። ባሪያሽ ናት፣ በእጅሽ ነው ያለችው፣ አንቺ ወደድሽውን አድርጊ አላት። ውጪ አላለቻትም፣ ግን ውጪ ከማለት የማይተናነስ ነገር ልክ አንዳንድ የቤት ሰራተኞቻችን ላይ የምናደርገው ግፍ አለ አይደል? እሱን አድርጋ አማረረቻት። ከዛ መሯት ወጣች፣ እንደ ጽንሱን ይዛ ማለት ነው። በወጣችበት በጣም በተጨነቀች ሰዓት እግዚአብሔር ተገልጦ አናገራት በመልአክ ማለት ነው። በመጨረሻም ለእግዚአብሔር ስም አወጣች ይላል። ኤልሮኢ አለችው፣ የሚያየኝን አየሁት ማለት ነው። የሚያየኝን አምላክ አሁን አየሁት ማለት ነውና ይህ ከተደረገላት አንጻር የሰጠችው ስም ነው እንጂ ለእግዚአብሔር የሚመጥነው ስም የለም።